ይገርማችኋል ያኔ ገና በዝቅተኛ የስልጣን እርከን ላይ ሆኜ ተራ የመንግስት ሰራተኛና የድርጅት አባል በነበርኩ ጊዜ አንድ ነገር ደጋግሜ እል ነበር። በበኩሌ እንዲህ ስራ ለመያዝና ደሞዝተኛ ለመሆን ያህል እንጂ ፖለቲካው ገብቶኝና ምኜበት አልነበረም የፓርቲ አባል የሆንኩት እና የመንግስት አካልና አባል ሆኜ ስራዬን እየሰራው ስቀጥል የአንዳንድ የገዢው ፓርቲ ባለስልጣናትን ሌብነትና ጭበርባሪነት እንዲሁም የአገዛዙን አምባገነንነት እያስተዋልኩ እጅግ በሳጭ ነበር። በሂደት ብስጭቴም ጥላቻዬም እየጠነከረ ሄደ። ነገር ግን ችሎ ከመቀጠል ውጭ ሌላ ምርጫ አልነበረኝም። በስተመጨረሻ ጥላቻዬ በጣም ጥሮ ስለነበር ብቻ ይህ አገዛዝ ይውደቅ እንጂ ሰይጣንም ቢሆን ይግዛ እያልኩ እመኝ ጀመር። እጸልይ ነበር ብር ይቀላል ክቡራን። እንግዲህ ከረጅም ጊዜ በኋላ ጸሎቴ ሰምሮ ባለድሉ ልዑላችሁ አገሪቱን ከነሁለንተናዋ ሊረከብና ሊገዛ መሆኑን ስረዳ ተገረምኩ። ጭራሽ ለዚህ ተግባር መንገድ ጠራጊ የሆነች ስታጭ ደግሞ በእጅጉ ተደሰትኩ። አትፍረዱብኝ። በልጅነት ዘመን ያው የሃይማኖት ተቋማቱ የምንሰማው ነገር ስለነበር ይህን ደግ ልዑላችሁን ክፉ አድርጌ ነበርና የማስበው ባለስልጣናቱን ከእርሱ የባሱ ክፉዎች ብዬ መሰየሜ ነበር እና ጸሎቴ እንዴት አያችሁት? በማለት አንገቱን ወደ አንድ በኩል ዘንበል አድርጎ ፈገግ በማለት